ዘፈን ኃጢአት አይደለም። ዘፈን ኃጢአት አይደለም ብላችሁ የምትሰሙ ስሙኝ። ዛሬ ዘፈን የኃጢአት ምንጭ ነው። ብዙ ሰዎችን ለኃጢአት የሚያነሳሳ ነው፣ የሚገፋፋ ነው። ዛሬ በኢየሱስ ክርስቶስ ስም በዚህ ጉዳይ ላይ እነግራችኋለሁ። ወደ እናንተ መልእክት ይዤ የመጣው ፕሮፌት ኤልያስ ነኝ። ይህን መልእክት እስከ መጨረሻ ለጥቂት ደቂቃ ከኔ ጋር እንድትቆዩ አበረታታችኋለሁ። በተለይ ዘፈን ኃጢአት አይደለም ብለው የሚያምኑ ሰዎች አሉ። በተለይ በእኛው በአማኞች ዘንድ ወይንም በፕሮቴስታንት በሚባለው ሃይማኖት ውስጥ ያሉ ሰዎች ይህንን የሚቀበሉ ሰዎች አሉ። ነገር ግን ዘፈን ኃጢአት ብቻ ሳይሆን ዘፈን የኃጢአት ሁሉ ምንጭ ነው። ምክንያቱም ስለ ዘፈን ስናነሳ ብዙ በዓለም ላይ ያሉ ሰዎች ዘፈን ይቀሰቅሳቸዋል። በዘፈን ሞራላቸው በጣም ነው የሚነሳው፣ ስሜታቸው በጣም ነው የሚነሳው። ብዙ ሰዎችን ዘፈን ይቀሰቅሳል። ዘፈን ኃይል አለው። እውነት ለመናገር ነፍስ ውስጥ ነው የሚገባው። ስለዚህ ብዙ ሰዎች ነፍሳቸው ተይዟል፣ የነፍስ ክፍላቸው ማለት ነው። ስለዚህ ዘፈንን በተመለከተ ባይዘዌ ዮሐንስ መጥምቁ ዮሐንስ የመገደሉ መነሳሳት ምክንያት ዘፈን ነው። ዘፈን የሄሮድያዳ ልጅ በዘፈነች ጊዜ ሄሮድስ ተደሰተ ይላል። ሄሮድስ ምን አለ? ተደሰተ። መሐላም ገባላት ይላል። በምኑ ምክንያት? በዘፈነችለት ሰዓት ማለት ነው። አያችሁ፣ ይሄ ሰው ምኑ ነፍሱ ተነክቷል፣ ነፍሱ ተቀስቅሷል። ምንም ቢሆን አለ ላደርግላት ብሎ ቃል ገባ። ቃሉን ላለማጠፍ ያደረገው መጥምቁ ዮሐንስን ማስገደልና አንገቱን ማስቆረጥ ነበር። አያችሁ የዘፈን ሲስተም። ዘፈን እስከዚህ ድረስ መጥምቁ ዮሐንስ አንገቱ እስኪቀላ ድረስ ያነሳሳ ሲስተምን ያመጣ ምንጭ የሆነ ትልቅ የሆነ ኃይል ነው። ብዙ ሰዎች ዘፈን ኃጢአት አይደለም የሚሉት ለምንድን ነው ታውቃላችሁ? ዘፈን ውስጣቸው ገብቷል። ዘፈን ይዟቸዋል። ዘፈን ነፍሳቸውን አንቆ ይዞታል። ስለዚህ ዘፈን ኃጢአት ነው፣ የኃጢአትም ምንጭ ነው። ሰዎችን የሚያነሳሳ፣ ሰዎች ስሜታዊ የሆነ ማንነታቸውን የሚቀሰቅስ ነው። ስሜትን ይቀሰቅሳል። ዘፈን ነፍስን ይዛል። ዘፈን ባይዘዌ በዚህ ዓለም ላይ ስንሄድ ዘፋኞች የሆኑ አብዛኞችን ስንመለከታቸው ከጥልቁ ጋር ትስስር ያደርጋሉ። ሳያውቁትም እያወቁም ይተሳሰራሉ፣ ሳያውቁት ይተሳሰራሉ። ዘፈን ብዙ ሰዎች ዜማው፣ ግጥሙ እንትኑን ብቻ እንዳታዩት፣ ከዘፈኑ በስተጀርባ ያለው አንድ ኃይል አለ፣ የጥልቅ ኃይል አለ። ብዙ ሰዎችን ዘፈን በጣም አንቆ ይዟቸዋል። ዘፈን ኃጢአት አይደለም ብላችሁ ለምትሰሙ ዛሬ መልእክት አለኝ። ዘፈን አይደለም ኃጢአት፣ የኃጢአት ምንጭ ነው። ዘፈን ወደ ሞት ሁሉ ይወስዳል። ዘፈን አልሰማ ካልክ እስከ መጨረሻው። ማይክል ጃክሰንን በተለይ ስንመለከት ብዙዎቻችሁ ይህንን ሰው ታውቁታላችሁ። እኛ በዓለም እያለን ይህን ሰው በጣም እንሰማው ነበር። ብዙ ሰዎች እሱ ሲዘፍን ነፍስ አይቀርላቸው፣ ራሳቸውን የሚስቷል። ይህ ሰው ታውቃላችሁ ከጥልቁ ጋር ትስስር ነበረው። ማይክል ጃክሰን በዓለም ላይ ትልቁ በዘፈን ኃይል ተጽዕኖ ያመጣ ሰው ነው። ሚስጥሩ ምንድን ነው? ከጥልቅ ጋር ትስስር አለው። የብዙዎችን ነፍስ ነበር የሚነካው። እሱ በሚዘፍን ሰዓት ላይ ነፍሳቸውን ወንድሞች እስኪስቱ ድረስ የሚጠፉ የሚወድቁ ነበሩ። ማይክል ጃክሰን በተመለከተ ብዙዎቻችሁ ስለሱ ብዙ ልነግራችሁ አልችልም። ምክንያቱም በዓለም እያለን ብዙዎቻችን ይህንን ሰው እናስታውሷለን። አልቲንክ አሁን ሞቷል፣ ጊዜያት አመታቶች አልፈዋል። ነገር ግን ምን ልላችሁ ነው የምላችሁ፣ ይሄ ሰው ከጥልቁ ጋር የደም ኪዳን አለው። ይሄ ሰው ከጥልቁ ጋር ትስስር አለው። ይሄ ሰው ግን እውነቱን ያውቃል። እውነቱን እያወቀ በዘፈን ታንቋል፣ በዘፈን ታስሯል። ዘፈን ያስራል። ዘፈን አዚብ ነው የሚያደርገው። ስለዚህ በዘፈን ዓለም ውስጥ ይህንን ለሚሰሙ ለየትኛውም ሰዎች፣ በክርስቶስ ለሚያምኑ ለማያምኑም ሰዎች ዘፈን ቀስ በቀስ ወደ ጥልቁ ነው የሚወስዳችሁ። ዘፈን ኃይል አለው፣ ይቀሰቅሳችኋል። የዘፈንን ድምፅ ሰምታችሁ
ዘፈንን በስልካችሁ ላይ ይዛችሁ እኔ አንዳንዴ ቸርች ላይ የዘፈን ጥሪ ፌንቴ ናቸው ቸርች ላይ ግን የዘፈን ጥሪ ስልክ ድንገት ሲጮህባቸው ደንግጠው ምናምን የሚሉ ሰዎች አሉ። እንደዚህ አይነት ሰዎች ገጥመውኛል እና በጣም ነው የምታዘበው። እና ይሄ ሁሉ ሳይቀር ምን ፍርድ አይደለም የምነግራችሁ፣ እውነታውን ነው የምናገረው። እኔ በማንም አልፈርድም። ነገር ግን እውነቱን ማወቅ አለበት ሰው። እና እነዚህ ሰዎች ዘፈን ስልካቸው ላይ ጥሪ ያደረጉ ምኖች አሉ፣ አማኝ ጴንጤ የምንላቸው ሰዎች አሉ። እና ሁሉንም ባይሆንም አንዳንዶች በዚህ ታንቀዋል ማለት ነው። ስለዚህ ዘፈንን እንደ ኃጢአት የማይወስዳሉ። ዘፈን እንደውም ዘፋኝነት መንግስተ ሰማይ አያስገባም ይላል በራሱ። ዘፋኝነት ምን አይልም? መንግስተ ሰማይ አያስገባም ነው የሚለው። ስለዚህ ዘፈን ስልካችሁ ላይ ምንም ነገር ላይ ሆን በተለያየ አቅጣጫ ዘፈንን በተመለከተ እንደ ኃጢአት እንዳልሆነ ለምታስቡ ሰዎች እንደ መጽሐፍ ቅዱስ ነግራችኋለሁ። ዘፈነችለት ተደሰተ ይላል። እንደውም ቃል በቃል ላንብብላችሁ። ቁጥር እንደዚህ ይላል። ቁጥር 6 ላይ ነገር ግን ሄሮድስ የተወለደበት ቀን በሆነ ጊዜ የሄሮድያዳ ልጅ በመካከላቸው ዘፈነች ይላል። ምን አለ? ዘፈን ሄሮድስንም ደስ አሰኘችው። ከዛ እንደዚህ ይላል፣ ስለዚህም የምትለምነውን ሁሉ እንዲሰጣት በመሐላ ተስፋ አደረገ። አሜዚንግ! የምትለምነውን ሁሉ በምንድን ነው? በዘፈኗ ይሄ ሰውዬ ምን የምትለምነውን ሁሉ ሊሰጣት ምን አለ? መሐላ። ይሄ መሐላ ኖርማል ይሁን። ዮሐንስ ባይዘዌ የመቆረጡ ሚስጥር እዛ ጋር የመድረሱ ሚስጥር ባትዘፍን እቺ ሴት ዮሐንስ አንገቱ ወደዛ ላይ ሄድ ይችላል። ምናልባት መሞቱ ላይ ቀር ይችላል። ነገር ግን እንደዚህ አይነት ፓወር ይሄ ሰው ምክንያት ሆኗል። ምን? ዘፈን ዮሐንስን ለማስገደል ምክንያት ሆኗል። በዘፈነች ሰዓት ደስ አሰኘው ይልና የምትለምነውን ሁሉ እንዲሰጣት ምን አለ? ተስፋ አደረገላት። በእናቷ ተመክራ ስትመጣ ምንድን ነው ባይዘዌ ሄሮድያዳ ማለት የሄሮድስ የወንድሙ ሚስት ነበረች። ከወንድሙ ሚስቱን ነጥቆ በማግባቱ ዮሐንስ ምን ብሎት ነበር? የሰው ሚስት ላንተ አትገባም። ወንድሙ ቢሆንም የሱ ሚስት ነች፣ ላንተ ግን ምን አትገባም በማለቱ ምክንያት ምን ምለውበት ነበረ? የሄሮድስ ሚስት ወይንም የፊልጶስ ሚስት የነበረችው ያሁኗ ደግሞ የሄሮድስ ሚስት የሆነችው ሄሮድያዳ ዮሐንስ ላይ ቂም ይዛ ነበር። ምን ለማለት ምክንያት ትፈልግ ነበር። ያንን በር የከፈተው ምንድነው ካላችሁኝ፣ ዘፈን ነው። ዘፈን በር ይከፍታል፣ ወደ ሞት በር ይከፍታል። ለምትረዱኝ ሰዎች ዘፈን ለውድቀት በር ይከፍታል። ዘፈን ለኃጢአት በር ይከፍታል። ዘፈን ከአጋንንት ጋር መነካከያ ነው። ዘፈን ወደማይሆን መስመር ብዙዎችን ይበላ። እንዴ የቤተ ክርስቲያን ልጆች አልነበሩም? እነ ኤልያስ መልካኮ ዘፈን ሙዚቃ ሲሰሩ የነበሩ ብዙዎች ነው። ያውን ስማቸውን አልጠረም። በጣም የሚገርም ሙዚቃ የሚጫወቱ ሁሉ እኮ ለዘፈን የተጫወቱ ወንድሞቻችን እኮ ጠላት የበላቸው ወንድሞቻችን እኮ መጀመሪያ እኮ የቸርች ልጆች ነበሩ እኮ የቸርች ልጆች ነበሩ። እንደው ዘፈኑ ዓለም የበላቸው። እኔ አሁን ስማቸውን አልጠቅስም። ብዙዎች አሁን ስቲል በዚህ ሰዓት በህይወት ያሉ ብዙ የቸርች ልጆች አሁን ለዘፈን ነው የሚጫወቱት። ምንድነው የሚስጥሩ? ወንድሞቼና እህቶቼ ዘፈን ኃይል አለው፣ በር ይከፍታል፣ ግብዣ አለው። የሆነ ነገር ሰጣለሁ ይሏል፣ የሆነ ነገር አደርግልሃለሁ ይሏል። እኔ አንድ ስሙን ማልጠቅስላችሁ ሰው ድንገት አጋጣሚ ሚስቱን አግኝቼ ሚስቱ በዓለም ዘፋኝ የነበረች ነችና በጣም ታሳዝናለች። ድንገት እንድጸልይላት ለመጠየቅ አንድ ወንድም ይዞን ሄደና ወደዛ አጋጣሚ ሄደን ምን ነበረና አጋጣሚ ያንሱ አግኝቼው ወደ ጌታ መጥቷል ምናምን ተብሎ ነበር። በሄድኩበት ሰዓት ላይ እንደገና ተመልሶ ደግሞ ከጌታ ቤት ርቋል ተብሎ የነበረ ወንድም ነው እና ይሄን ወንድም አጋጣሚ እስቲ ብለን አንዳንድ ነገር ከነበረው ወንድም ጋር ለመጠየቅ ሞከርኩኝ። መዝሙር እንዲህ ነው እኔ እንዲህ አለብኝ የቤት እንትን አለ የልጆች እንትን አለ እንዲህ አለብኝ፣ ስለዚህ ዘፈን እንዲሰርጭ በቀላሉ እንዲያገኛለሁ ሲል ምን ልበል ሰጣልኩ፣ ልጸልይለት ብዬ ዝም አልኩ። ስለዚህ አያክ ስጦታ አለኝ ትላለች ዘፈን። ስጦታ አለኝ። ሄሮድስ ያደረገው ያችን ነው። ስጦታ ሊሰጣት ምን አለ? ስትዘፍን ልጅቷ አስደምመዋለች። በዘፈኗ ዘፈን ያስደምማል፣ ያነሳሳል። ኃጢአት መስራት ሳትፈልግ ኃጢአት ያሰራል።
ከአጋንንት ጋር መነካካት ባትፈልግም ያነካካል፣ ባትፈልግም ያነካካል። ስለዚህ ዘፈን ወደ ጥልቁ የሚወስድ ከፍተኛ የሆነ ኃይል ያለው በር ከፋች ነው። ስለዚህ ስለ ዘፈን ኃጢአት አይደለም ምንም ችግር የለም ብላችሁ ለምታስቡ ሰዎች እኔ ግን አንድ ነገር እላችኋለሁ። የኃጢአት በር የሚከፍት ትልቅ ኃይል ያለው ክፉ መንፈስ ያለበት የጥልቁ እንደው ማጥመጃ ሁክ ታውቃላችሁ፣ ሁክ ነው፣ ማጥመጃ ነው። ስለዚህ ቀስ በቀስ እያንሸራተተ ቢሆን የቸርች ልጆችን የበላ ነው፣ ብዙ ሰዎችን የበላ ነው፣ ዘማሪ የነበሩትን ወደ ዘፋኝነት እስኪቀይሩ ድረስ የበላ ነው፣ አንዳንዶችን ሙዚቀኞችን የበላ ነው፣ ብዙዎችን የበላ ነው፣ ለዝሙት ኃጢአት የሚሰዋ ነው። ስለዚህ የዮሐንስ አንገትን ብላ ነው ምን ያለችው? የፊልጶስ ሚስት የነበረችው ሄሮድስ ምን እንዳደርግልሽ ትወጃለሽ ባላት ጊዜ በእናቷ ስትመከር ነበር። ሄሮድያዳ እንዲህ ያለቻት ለዘፈነችው ለልጇ የዮሐንስን አንገት አለችው ይላል። አየህ፣ ዘፈን ያሳርዳል። ዘፈን መጨረሻው ያሳርዳል። ዘፈን መጨረሻው ሞት ነው። ዘፈን መጨረሻ ያስበላል። እንደ ኖርማል እያያችሁ ለምትሰሙም ሆነ ኃጢአት አይደለም ለምትሉኝ እንደው ወደ ሞት እያንሸራተተ የሚወስድ ከባድ ፓወር ያለው። ስለዚህ ዘፋኝነት መንግስተ ሰማይ አለመግባት ብቻ ሳይሆን ዘፋኝነት ወገኖቼ በጣም ከባድ። መንግስተ ሰማይ አያስገባም። ዘፋኝ ነህ አትገባም። ዘፋኝ ለዓለም ለጠላት እየዘፈንክ ነፍስን ሰጥተህ እየዘፈንክ ለጌታ ነፍስን እስካልሰጠ ዘፈን እየሰማ ከአጋንንት ጋር እየተነካካ ነው። አይ በጌታ እኮ እኔ ጴንጤ ነኝ አልዘፈንኩም በሰማም ችግር የለም። ኖ ኮኔክሽን እየፈጠርክ ነው። መዝሙር ሰማይ እንደሚያስከፍትልኝ ከእግዚአብሔር ጋር እንደሚያነካካኝ ሁሉ ዘፈን ደግሞ ምን አይልም ማለት ዘፈን ምን ይላል? ከአጋንንት ጋር ያነካካል። ከአጋንንት ጋር መነካኪያ ነው ዘፈን። ስለዚህ ወዳጆቼ ዛሬ ነግራችኋለሁ፣ በዘፈን ዓለም ውስጥ አጋንንት ነው ያለው፣ ጌታ የለም። ዘፋኝነት ዘፈንን መስማት ወደ ጥልቁ ነው የሚያንሸራትት፣ ወደ ሞት ወደ ሲኦል ነው የሚወስድ። ስለዚህ ዘፈን ኃጢአት አይደለም ለሚሉ ሰዎች ዛሬ መልእክቴ ዘፈን የኃጢአት ምንጭ ነው፣ መስዋዕት የሚያስደርግ። ዮሐንስ ከዘፈን ጋር ነው የተጣለው። ዮሐንስ አይሆንም ባለ ጊዜ ላይገባችሁ ይችላል እንዴት እንደተጣለ። አትሆንም ላንተ ባለው ጊዜ ዘፈን በመጣች ጊዜ ግን ዘፈን ቀስ አርጋ ዮሐንስን አንገት እንዲቆረጥ ምክንያት ሆኗል። ይሄ ሰው መሐላው አንገቷል። ስለ መሐላው ከባድ ነው፣ አንገት ማስቆረጥ ከባድ ነው። ግን ስለ መሐላው በፊቱ ስለነበሩ ሰዎች ሲል፣ ምክንያቱም ልጅቷ ስትዘፍን ቃል ገብቶላታል። ለምኑ? ለዘፈነችው ልጅ። ወገኖቼ በዚህ ሰዓት ላይ እኔ ዘፋኝን ሆነ ዘፈኖችን ለሚተባበሩ ሰዎች ባልፈርድም አንድ ነገር ግን እነግራችኋለሁ። ዘፈን ወደ ክፉ ወዳልፈለግከው ወደ ሞት፣ ወደ አጋንንት፣ ወደ ጠላት፣ ወደ ሲኦል በር መክፈቻ፣ ከአጋንንት ጋራ ፌሎሺፕ የምታደርግበት ነው። ስለዚህ ዛሬ እነግራችኋለሁ፣ ዘፈን ኃጢአት ነው። ዘፈን ኃጢአት ብቻ ሳይሆን የኃጢአት ምንጭ ነው። ጌታ ኢየሱስ ይባረክ። ብዙዎቻችሁ በዚህ ሐሳብ ላይ ምናልባት ያልገባችሁ ነገር ካለ ከታች ኮመንት ላይ ማስቀመጥ ትችላላችሁ። ሐሳባችሁን ማስፈር ትችላላችሁ። እኔ እንደ እግዚአብሔር ቃል የገባኝን ወደ እናንተ ይዤ መጥቻለሁ። በቀጣይ እንድቀጥል ደግሞ የምትፈልጉ እናንተ በዚህ ጉዳይ ላይ ቀጥል የምትሉ ይቀጥል ብላችሁ ጻፉልኝ። ይህን ጉዳይ ደግሞ በተመለከተ ይህንን መልእክት በተመለከተ እኔ የተለየ ሐሳብ አለኝ የምትሉ ሰዎች ከታች በኮመንት ላይ ሐሳባችሁን አስቀምጡ። ጌታ ኢየሱስ ይባርካችሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረጋችሁን አትርሱ። ተባረኩ። ሻሎም። 6 ደቂቃ ይሆናል።